እኔ የምለው እንጀራው ይጋገር ምንም አይደለም። እንደዚህ ላስቲክ ላይ የላስቲክ ጠረጴዛ ላይ እንጀራ ሲወጣ ግን በጣም ያስጠላል። ምንድነው ሰፌድ የለም እንዴ? ወይ ደግሞ የሆነ ማለት ደካማ የሆነ ነገር የለም እንዴ? እንጀራ መውጫ እኮ ዝም ብሎ ከሆነ ነገር እኮ መጠቀም ይቻላል። እኔ እኮ ወዴት ነው ለምንድነው የምናበላሸው? እንደዚህ ውብ የሆነ የነገራችንን ውብ የሆነ የባህላችን ለምንድነው የምናበላሸው? እንደዚህ ያውም እኮ ቱሪስቶች እየጎበኙት ነው እና እያዩት ነው እና እንደዚህ ያስጠላል። ዝም ብሎ ሻይ ቡና የሚጠጣበት ይሄ ዝም ብሎ ላስቲክ ላይ እንጀራ ማውጣት እስቲ ምን ትላላችሁ እናንተ እስቲ ይሄን እንጀራ እዩት? አሁን እንዴት የት ቦታ እንደሚወጣ ማለት ነው። እና ይሄ ብቻ ነው የደበረኝ ሌላው በጣም ምርጥ ነው። እናመሰግናለን እናቶቻችን እድሜና ጤና ይስጥልን። ከማለት ውጪ ምንም አንልም ማለት ያው እንጀራ እና ሲወጣም ሲጋገርም ንጽህናውን በጠበቀ መልኩ መሆን አለበት ብዬ ስለማምን ነው። ከዛ ውጪ ሌላ ትርፍ ነገር ለመናገር ፈልጌ አይደለም። እስቲ ተመልከቱት ተመልከቱት አያችሁ አይደል ይሄ እዚህ ላስቲክ ላይ ነው የሚወጣው ከስር ምንም ነገር የለም